አህለን የአገሬ ሰዎች እንዴት ናችሁ? በተለመደው ዛሬ በሌላ ብር መጥቻለሁ። ከአንድ ወር በኋላ ተገናኝተን መጥተናል። በጣም ብዙ ውጣ ውረዶችን አይተን የመጣነው ያው ምንም ማድረግ አይቻልም እና ዛሬ ኢድ ሙባረክ ብለናል። ከ1446 ኢድል ፊጥር እንኳን አደረሳችሁ። ጠፍቶብኛል አንድ ወር ከሞላኝ በኋላ ነው እና አሁን ቀጥታ ወደ ኢድ እንሄዳለን። ዛሬ የኢድ ብሎግ ሰራላችኋለሁ። አንድ አመት ሞልቶኛል አይ ቲንክ ዩቲዩብ ከጀመርኩኝ። ሰብስክራይብ ያደረጋችሁ ወዳችኋለሁ። አሁን ወደ ስታዲየም ዝሞ ወደ ምን ነው ወደ ኡስታዝ ስታዲየም ወደ ስታዲየም ተከታተሉን። السلام عليكم عيد مبارك اذا يريد يا حبيبي وعليكم السلام عليكم عيد مبارك እንኳን አደረሰሽ ባቻ ለይዳ ፍጥር እሺ ወላሂ አሁን ድረስህ እና ነህ የባለፈው አመት ነው ካንቺ ጋር ነው አይደለ አንድ አመት ታረጋለህ የፈጣሪ ስራ ይላል አይበትደል ያገላይ ወይ ለይታ አንድ ነው ካሰራ ቪዲዮ አንድ ነው በማከል የሆነ የተፈጠሩ ብዙ ነገሮች አሉ እሱን አይተን አይደል መጣ ነው እሱን እየሄድን እናወራላችኋለን። አሁን ወዴት እንሂድ? ወደ ስታዲየም let's go ተከታተሉ። ካሜራማን አለች አማሬ አማሬ ይሳይ ይቻላል yes እንኳን አደረሳችሁ ማለት ፈልጋለሁ። አንድ ወር በኋላ የመጣሁት ለ578 ሰብስክራይቦቼ ከኔ ጋር ስለሆናችሁ በጣም አመሰግናለሁ። አሁን ወደ 1000 አስጠጉኝ። ወዳችኋለሁ። ቢላል 1000 እንግባ ሰኞ መስሎኝ ለምሽ ጫማ ታያቸው ጫማ ምትውጣ ሰኞ መስሎኝ ምን ማረጋቸው ፈልጋ አጣ ወላሂ ላዚ አረለ አንቺ ፋብሪካለሁ አሁን ቀጥታ ወደ ስታዲየም ያለን ሰዎች ኢድ ሙባረክ ያለ በድጋሚ አሁን ወደ ስታዲየም እየተመጣን ነው ከቢላል ጋር ፍሪስ ዛሬ የማያዩ ነው ያለው ወደ ቁርአን ከቢላል የተሰራ አይደል አስር ትመጣለች 50 አራይ ወጣው እኔ ደስ ይለኝ ነው በጀኒ ተታኒ በጀኒ ሰራ ወከባንቺ ነው ኦሆ እዚህ ጋር ፎቶ እንነሳለን ስንመለስ ነው አየ እና ቤተሰቦቼ ሰብስክራይብ ያደረጋችሁ 578 ገብተናል። አንድ አመት ሊሞላል ነው አሁን ወይኔ ኤበድ ኢድ ሙባረክ በጣም ደስ ይለኛል። አረፋ ላይ በርና አንድ ትሪቀራ ማለት ነው። በአንድ ትሩማስ እንገባታለን ስንት ሀገር ይልታል ጅጅጋ ሄደን አይደል ይኸው አዲስ አበባ ሄድኩኝ ጅጅጋ ሄድኩኝ ድሬዳዋ ሄድኩኝ ይኸው 3 ሀገር ሄጃለሁ አሁን ለቪዲዮ እሺ እና ሰብስክራይብ አድርጉልኝ መስሞ አድርጉላችሁ ምን ሆናችሁ ነው ጋይስ በኋላ እንገናኝ በቃ አትዶካት አድርጉኝ አሁን ቀጥታ ወደ ስታዲየም ተጋበሉ ወደ ቪዲዮ ቤተሰቦቼ ስታዲየም ደግሞ ያለው ማሳያችኋለሁ ህዝቡ እዚህ ጋር የማስፋው አለ ታይቶ ወደዛ ጋር ታይቶ የማአዝ ግን ባሁን ተስፋለ እንዴ ኢድ ሙባረክ ስንቱ በቃ ኢድ ሙባረክ ባይዘው ስልኬ ላይ ኢድ ሙባረክ ያቺን በአጠቃላይ እኔም ኢድ ሙባረክ ያልመለስኩት በዩቲዩብ ሰራላችሁ ለብዬ ነው ለሁላችሁ በአጠቃላይ ማለት ነው መመለስ ስለማልችል ስላልተመቸኝ ነው። በአጠቃላይ በስልኬ ላይ ኢድ ሙባረክ ያቺን ሁላ ያ በዩቲዩብ ኢድ ሙባረክ ብያለሁ እና አሁን የደረስን ነው ወደ ፍተሻው አካባቢ ከባድ ነው ጋር ኢስሞ ምን ታያውና ኢስሞ ሰማህ እንዳለ ኢስሞ በባለ ዩኒቨርሲቲ አስብሏለሁ ወይ አቀልዳ ያስፈልጋል አላህ እኮ ገና ሰበሰባለህ እንዴ እኔ እኮ ያለ መስሎኛል እኮ ብር ያለ መስሎኛል ማሰበሰብ መስሎኛል ነው ሰበሰባለህ እንዴ እማ አስከባሪ ነው 500 ብር ላይ አሁን ወደ ተጠቀመ ነው ጋር ቤተሰቦቼ ተፈትሽ ነው ሩዝ ገባና ያሳያችኋለሁ
ايوه السلام عليكم عيد مبارك ليلاش عيد مبارك ليه እና አላህ ቤተሰቦች ሞልቷል ወላሂ አሳያቸው የማአት ሆነ ያለው እስቲ አርፍደን ይመጣን ዛሬ ግን ከሚገርማችሁ 2 ሰዓት እስቲ ቦታ ካገኘ እንደምንም ብለን ግን ከዚህ በፊት ሌላ ጊዜ ሴቶችም ወንዶችም እዚህ ተሰግረው የነበረው የጀርባ ስሜት አሁን ግን ያ ወንዶቹ ብቻ ስታዲየም ሞልቶ የቤት ወንዶች አሳያቸዋለሁ ጫፍ ነው እዚህ ጀርባ የሚገርምሽ አሳያቸው ወደ ዘመን ማለት እንዳለ الله أكبر 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 كبيرا والحمد لله كثيرا وسبحان الله بكرة واصيلا الحمد لله خصنا بأفضل كتاب أنزل وشرفنا بأكرم رسول بعث وفضلنا بخير شريعة شرعت وجعلنا بفضله ومنه من خير أمة أخرجت للناس تأمر بالمعروف وتنهى عن المنكر وتؤمن بالله وأشهد أن لا إله إلا الله وحده لا شريك له. ያው ጋይስ ሰግደን ወጥተናል። አሁን እየዞርን ጥያቄ እንጠይቃቸዋለን። ግን ያው ምንም ማድረግ አልችልም። ብዙዎቹ እየፈሩ ነው ያሉት። ዞር እያልን ደግሞ እንጠይቃቸዋለን። እሺ ያሉን ሰዎች ማለት ነው። ካገኘን እንጠይቃለን። ሰግደን ጨርሰናል። ብዙ ማሳያችሁ ነገር ባይኖርም አላቅፍ ብቻ አሳያችሁ። ወደ ጀርባ ያለው ህዝቡን ወጥቷል። አሁን ስታዲየም ውስጥ ያለ ነው እና ሰብስክራይብ ማድረግ እንዳትረሱ እና የዞሩን እንጠይቃቸዋለን ጥያቄዎችን ማለት ነው። እና ያው ቤተሰቦቼ ያው እንዳልኳችሁ መሰረት ዞር ያልን ጥያቄ እንጠይቃቸዋለን። አንዱ የሚጠይቀው ሰላም ኢድ ሙባረክ አለይና ወአለይኩም ያው የምንጠይቀው እኔም ስለማውቀው ነው መሐመድ ሊያስ ነው እና ከምንጠይቀው አንዱ ጥያቄ ዝግጁ ነው ትመስ ዝግጁ ናችሁ? አይ ያው የመጀመሪያው ጥያቄ አሁን ስትሰግድ በአንደኛ ረካ ላይ እና በሁለተኛ ረካ ላይ የሚባሉ ዚክሮች አሉ። አላሁ አክበር ማለት ነው። በአንደኛ ረካ ስንት ነው የሚባለው? በሁለተኛ ረካ ስንት ነው የሚባለው? ትቆራላችሁ። ያው በአንደኛ ረካ 7 ተክቢራ ነው የሚባለው። በሁለተኛ ረካ ደግሞ 5 ተክቢራ ነው እና በመካከል የሚባሉ ደግሞ በየተክቢራው መካከል ሱብሃንአላህ አልሐምዱሊላህ ወለይላ አላሁ አክበር ያለ ተክቢራ እናደርጋለን። ሽኩራን ጀዛከላህ። እና የሁለተኛው ጥያቄ ደግሞ ማለት ነው ልክ አሁን ኢማማችን አላህ ቀልብ አንዳንድ ጊዜ ስለውዝሩታለች እና የሁለተኛው ጥያቄ ደግሞ ልክ የመጀመሪያው ረካ ሲሰግድ ከፋቲሃ በኋላ ማለት ነው የተቀራው ሱራና ሁለተኛ ረካ የተቀራው ሱራ ታወቀ። የመጀመሪያ ረካ ላይ ሰቢህ እስመ ረቢከል አዕላ እሱን ነበር የቀራው። ሁለተኛ ረካ ላይ ደግሞ አላታከ ሐዲስ ራሺያ ስለሆነ ራሺያ ማለት ሽኩር ጀዛከላህ። እና ያው ቤተሰቦች ሁለተኛውን ደግሞ አግኝተናል። ጥያቄ የምንጠይቀውን እስቲ ምን ስላችሁ ለኛም መማሪያ ሆናል ለህዝቡ መማሪያ ስለሚሆን ነው። እና ያው ሁለተኛው ጥያቄ የሚጠይቀው ሰው ተገኝቷል ማለት ነው። እሺ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ኢድ ሙባረክ። ወአለይና ወአለይኩም። እና ያው ተዘጋጅተሃል ለጥያቄው? አዎ ለጥያቄ ተዘጋጅተናል። የመጀመሪያችን ጥያቄ የሚሆነው አላሁ አክበር ይባላል አይደል? ልክ በየረካው በየሰላቱ ላይ ስንት የመጀመሪያው ረካ ላይ አላሁ አክበር ስንት ይባላል? ሁለተኛ ረካ ላይ ደግሞ ስንት አላሁ አክበር ይባላል ማለት ነው? የመጀመሪያው ረካ ስንት ይባላል? አላሁ አክበር አላሁመ ሰለላሁ 7 ነው። በሁለተኛውስ? በሁለተኛው 5 ያው ስላችሁ የመጀመሪያ ረካ ላይ አላሁ አክበር ፋቲሃ ከመቅራችን በፊት 7 አላሁ አክበር እንላለን በመጀመሪያ ረካ። በሁለተኛ ረካ ላይ ደግሞ አላሁ አክበር 5 እንላለን ማለት ነው። ከፋቲሃ በኋላ ምን የመጀመሪያው ሱራ ስንት ምን የተቀራው ቀልባችን ወለወሎ ካላለ ማለት ነው። የሁለተኛ ረካ ላይ ደግሞ ምን ሱራ የተቀራው?
የመጀመሪያው ሰቢስ መረቢ ከናና ነው ሁለተኛው ደግሞ አላታታ አዲስ ወጋሻ እዚህ ላይ የቀረው ወይስ ሁሉም ቦታ ነው እንደዚህ ይቀራል ሁሉም ቦታ ነው እሺ ማመስገን ለምትፈልጋቸው ሰዎች ቤተሰብ አጠቃላይ ምን ትላቸዋለህ አው ለመላው የእስልምና ተከታዮች ሙሉ እንኳን የኢድል አልፈጥር በዓል በሰላም አደረሳችሁ ይባረክ ብለናል እና ያው ቤተሰቦች የሁለተኛውን አግኝተናል የመጨረሻ ካገኘን ሶስተኛ እንደግማለን ሰው እየጠበቀን ወደ ውጪ ወጣ እያለ ወጣን እያለን ደግሞ ሰው አገኘን እንቀርሳለን ለክሽሰሽ ከመንደረሱ ወደ